መካን የከፈቱት ነብዩ አለይሂ ሰላቱ ወሰላም በፊት ተነግሯቸዋል አላህ እንደሚከፍቱ በቁርአን ተነግሯል لقد صدق الله رسوله الرؤيا بالحق الله سبحانه وتعالى መልእክተኛውን ህልሙን እውነት አደረገለት በሐቅ በርግጥ የተከበረው መስጂድን ትገባላችሁ አላህ ቢሻ ጸጥተኞች ሁናችሁና ጸጉሮቻችሁን ተላጭታችሁ ወይም ማሳጠራችሁ ምንንም አትፈሩ ማለት فعلم ما لم تعلموا እናንተም ማታውቁትን አላህ አወቀ فجعل من دون ذلك فتحا قريبا ከዚህ በፊት ቅርብ የሆነችን فتح አደረገ ሱልህ አልሁደይቢያን አደረገ አለ ለምንድነው ይሄ ምንድነው ሩእያው ህልሙ ምንድነው ስንለው ነብዩ አለይሂ ሰላቱ ወሰላም በህልማቸው አዩ መካ ሲገቡ ተመለከቱ በይቱላህን ጧፍ ሲያደርጉ ተመለከቱ ሷሐቦቻቸውንም መዲና እንዳሉ ዛሬ እኮ በህልሜ መካ ሄደን ሁላችንም ጧፍ አድርገን ጸጉራችንን ስንላጭ እኮ አየሁኝ አሉ ከዛ በኋላ 6ኛው ዓመተ ሂጅራ ላይ ዓመል ሁደይቢያ ይባላል ሰነተ 6 من الهجرة ነብዩ አለይሂ ሰላቱ ወሰላም 1400 ሷሐቦቻቸውን አስከትለው ወደ መካ መጡ አንድም ጀማዓ ይቺ ሩእያ በዚህ ዓመት ተፈሰራለች ብለው እንጂ ከዚህ በኋላ እንደ ወደ ኋላ ይቀራል ብለው አላሰቡም ሷሐቦቹ